በአዶናይ አካውንት ነው የተወደውና ሀሳብሽን እሱ እንዲያስረዳ አንቺም ማስረዳ አንላቀቅም። ያ ከሆነ ሁሌ እየተጭበረበረና አንድን ሰው ስለማይናገር ብቻ ወታችሁ በመክሰስ በቲፎዞ በተከታይ ሰውን ለመጣል የሚደረገው ነገር ጆከር አንድ ነገር ልናገር። ሴት ከታች የምታለቅሱ ሰዎች መልስ ልስጣችሁ ብዬ ነው። እኔ ልጨምርበት እዚህ ላይ ያውራና ከአንተ በኋላ አሁን እዚህ ጋር ምን አለ? ጆከር እና ማሜ ናቸው እንደውም መሀል ላይ ሆነው እንትን ያሉት ይችላል። እንደዚህ አይነት ነገር ሰው ሳይበደል ተበድጅ ያለው ማለት ነው። እና እዚህ ጋር እንደ ቀላል አንየው። ሴት ልጅ እንደዚህ ሆኛለሁ ስማ፣ ሴት ልጅ ስለሆነ ብቻ ደጋፊ ያለኝ አዳምጠኝ። ሴት ልጅ ስለሆነ ብቻ በሴትነቴ እንደዚህ ሆንኩ ብላ ማንኛውም ያልበደለ ሰው እየወጣች የምታንጓጥና ወደ ሌላ ወንጀል የምታስገባው ከሆነ ይህን ነገር መቀበል አለብን። በጣም ተበዳይ ከሆነች እስካሁን መታ ለምን አታስረዳም? በቃ አሁን የመጣ ሙድ ወንድ ልጅ ተበደልኩ ሲል ራሱ በቃ ወንድ ልጅ ስለምን ይገፋል? ወንድ ልጅ ነገም ባትሄድመሆን አለባችሁ ጋይ ሴት እንደ ሴት እንቆማለን። ግን ደግሞ የሚበደል ወንድ ይኖራል እኮ ጋይ። ሴት ስለሆንኩ እኔ በሴት መቆም የለብኝም። እኛ ጋር ስንነጋገር ላይቭ ላይ መግባት አልችልም ብሎ ስቶሪ ላይ ማድረግ ምን ማለት ነው? እኛ እኮ ህፃናቶች እኮ አይደለም። ግዴታ ሴት ትቀድማለች በሚባለው ነገር አዶናይ አካውንት ትምጣ አብራው መብት ምን ልጨርስ አንዴ። ምን አጋጥሟት እንደሆነ አናውቅም። ምን ደርሶባት እንደሆነ አናውቅም። እስክትመጣ መጠበቅ። ቆይ ወንድሜ አንድ ጊዜ ቆይ ያዝ። አንተ ምን ታርክ? እዚህ ጋር እንኳን ከጆከር ጎን ነኝ። እኔ ምናልባት እኔ እንደዚህ አይነት እንትን ሴራ ሰውን ለመጣል የምሰራ ሰው አይደለም። ማክበር ያለብኝን አከብራለሁ፣ መናገር ያለብኝን እናገራለሁ። ልጁ መጥቶ ይሄን የተደዋወለችበት ሰዓት ሰው ጠቅሶ ደውላ ስታስቸግረውና ያለውን ነገር ካወራት በኋላ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ ሰው ደውሎላት ያናገረውን ሁሉ ተናገረ አይደለ? እሷ መጣ ፊት ለፊት እሱ ጋር አይሰዳደቡ። እኔ ያለው መጥፎ ነገር የሚናገራት ከሆነ አስወጣዋለሁ። ለምን ችግሯን ውሸትህን ነው አንተ ነህ የቆረከኝ፣ ይኸው መረጃው የታከምኩበት። ለምን አትናገርም? ምን አስፈራት? ቀድማ መገኘት እኮ ያለባት ጆከሪ። አሁንም እኮ እሷ ውሸት አምነች እኮ ለማለትም ታይም ያስፈልጋል። ገባ ማሜ አካውንት የኛውም ተዘጋ ላይ ስቶሪ ላይ ማድረግ አይ ትንሽ ታይም ስጣት፣ ሰው ያውራ፣ ታይም ስጣት። ልንበጣት እኛን አንዴ ተሰጡን 1 ደቂቃ ምናልባት እንዲህ እናድርግ። ይኸውልህ እኔ አሁን ሰመዱም እንዳለው ነው። እኔ አሁን እስካሁንም በአቋሜ ጸንቻለሁ። ግን ስህተት የሚሆነው ግን እነሱ ኦል ደ ታይም ጌመር ናቸው። እዚህ ፕላትፎርም ላይ ሁል ቀን እኔ ቅርታ አድርጉልኝ፣ ጨዋታን በሉት ልመናን በሉት በህዝብ ነው እነዚህ ልጆች የሚተዳደሩት። ስራቸው ነው፣ ገቢያቸው ነው። ስለዚህ አደባባይ በራሷ ፔጅ ላይ ወጥታ እንዲህ ተደርጊያለሁ ብላለች። ኦፍኮርስ እኔ ጥቃቱን አምናለሁ። ግን መታው እዚህ ጋር እሷ በተለይ እሱ ተናግሯል። ያ እሷ መታ ደግሞ የማታወራ ከሆነ ይሄ ትልቅ ንቀት ነው፣ ትልቅ ንቀት ነው። 1000 ጊዜ እውነት ቢኖራትም እንደ ውሸት ነው ሊቆጠር የሚችለው። ስቶሪ ላይ እኛ ቶሎ ብለን ስንጽፍ ስቶሪ ላይ አስቀመጠች። አካውንት የኛውም ተዘግቷል አለች። ምን ማለት ነው? ይሄ ነው። እዚህ መነጋገራችንን አይታ ነው ያደረገችው። ጆን ዳንኤል ከገባ ህፃናት ነን ነው ከዛ በኋላ ህፃን ጆን ዳንኤል ህፃን ነው። ጆከር ምናልባት ለአንተ ለግል ነገር ስለሚኖር ለምን አታናግራቸው? እኔ ልጨርስላችሁ። እንደውም ጆን ዳንኤል ጋር ከሷ በላይ ጆን ዳንኤል እናለ ጃኒ ትላንት ማታ እየተጫወት ሌሊት ላይ በኢትዮጵያ ቢያንስ እስከ 8 ሰዓት ተኩል እኔ አይቻታለሁ አለች። ከመጨረሻ ላይ ጌም የተጫወተ ከጉቺና ከድሪስ ጀበና ከማሜ ጋር እስከዛ ሰዓት ድረስ ጊፍት ሁሉ አሰጥቻታለሁ። እኔን አሸንፈኝ
ከምንም በላይ እኔ ጋር ነው የምትግባባ። አይ ጆከር ጋር ችግር አለብኝ አልመጣም ወይም እንደዚህ ነው ማለት አትችይም። ምንም አይነት ምክንያት የለውም። ስለ እኔ እየተወራ ተበድያለሁ ብዬ ወጥቼ በዳይ ነው የሚባለው ሰው መጥቶ ሲያስረዳ አንቺ ጸጥ ብለሽ እጅሽን አጣጥፈሽ የምትመለከች ከሆነ ሌላ ጉዳይ ነው። ሴት ልጅ ብቻ ስለሆነ ለሴት 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 ለሚባለው ነገር ወንድ ልጅስ ይህም ልጅ እኮ የሚቋቋመው የተለያየ ነገር የሚያደርገው በቲክታክ ነው። ብዙ ስራዎችን የሚሰራው በቲክታክ ነው። ታፕታፕ አድርጎ ያ እስከሆነ ድረስ እሱ መጥቶ ሲያስረዳ የእሱን መታ መንቀፍ ምን አቃታት? የእሱ አካውንት ከተዘጋ በባሉ አካውንት መምጣት ትችላል። ፕላስ እሷ ቤታም ይህን ነገር ያስረዳሁት እኔ ጋር ችግር የለባትም። እኔ ጋር ከጆን በላይ ሰላም፣ እንደውም እኔና እሷ እንግባባለን ከጆን በላይ። ጆከር ጋር ችግር አለብኝ ምናምን ብላ በኋላ ሌላ ነገር እንዳይመጣ ነው ይህን ነገር እየተናገርኩ ያለ። ይኸውልህ ቤቷን ከፍታነች ልጅ ራሱ ቤቷ ላይ ብታወራ ከዚህ በኋላ ነው የምልህ እንደ ሽቀላ ነው የምቆጥረው። በቃ ሽቀላ ነው፣ ሽቀላ ነው። በሱ ላይ እስማማለሁ በዚህ ጉዳይ ሽቀላ ነው። ሚዲያ ላይ መቀበል አለብህ እኮ ግዴታ ነው። ሰዓት ብለህ ጠይቀሃል አይደል? አንተ ዮኒ ጋር ስለማንስማማ አስወጣልኝና እኔ ልግባ አለ። አስገባሁት። አንተን አስወርጅ አሳየ ሰዓቱን፣ የተደዋወለበትን፣ የቆረጠችበትን እሷ ከለቀቀችው ቪዲዮ ውጭ ሁሉንም አሳየ። እሷ የለቀቀችው ፎቶና ጆከር ለምን አትደውልላትም? ለጃኒ አንዴ ደውልላት እና ሀሽቶ በተናገረችው ላይ የምጨምረው ንቀት ብቻ ሳይሆን ጥፋቱን ጠቅልላ ትወስዳለች። እየሰማሽኝ ከሆነ በፌክ አካውንት እየሰማሽ ባዮ ላይ ሊንክ አለ። ሊንኩን ተጭነሽ ግሩፕ ላይ ስገቢ ኦነሩ ነኝ እዛ ላይ ገብተሽ ደውይ፣ ጻፊ ቴሌግራም ማሜ ይሄ እኮ ፍርድ አይደለም። ካልመጣሽ አንቺ ተበድያለሁ ብለሽ ጥፋተኛ ነሽ ማለት ነው። እንደዛ ነው እኮ ያልኩት። አይ ኦኬ ትመጣለች፣ ልትመጣ ትችላለች። ምናልባት ይሄ አይነት ስላለው እች ልጅ ወይ ማስፈራሪያም ሌላም እንደዚህ ደግሞ ከዚህ በላይ ደግሞ የሚመጣ ነገር ዛቻም ማስፈራሪያ ከደረሰባት አንተ ባለቤቷ አለ እዚህ ጋር ሌሎቻችሁም አላችሁ የምትታወቁ ዛቻ ማስፈራሪያ የሚያደርስበት አያደርግም። ጭራሽ አያስፈራራትም። በቃ በውስጥ ማሳወቅ ትችላለች። ሪዝኗን መናገር አለባት። ካለበለዚያ ቤቷ ላይ የምታራምደው ሙድ ካለ ለብቻዋ ይሄ አይመጣው። የመጣችሁት ህዝብ አደባባይ ነው፣ የምትተዳደሩት በህዝብ ገንዘብ ነው። ስለዚህ መተሽ እሱ እንደተናገረው አሁንም እኔ ጉዳትሽን ቁስልሽን አልክድም። እኔ ከአንቺ ጎን ነኝ እንደ አንድ ግለሰብ በታየኝ ነገር ከዚህ በፊትም ባየሁት ነገር ግን ወደ ህዝቡ መተሽ እዚህ ቤት ነው ኤክስፕሌን ማድረግ ያለብሽ ለኛ ለእያንዳንዳችን ማለት ነው። ቤትሽን ከፍተሽ ግን ለብቻሽ የምትጮይ ከሆነ ሽቀላ ነው። በቃ ልሸቅሉብን ልትነግዱ ነው። አለቅ ልጁ ላይ ማጥፋት የፈለጋችሁት ልጁ ላይ ሴራ መስረት የፈለጉት ነገር አለ። ከተጎዳች ሁላችንም በእሷ ሳይድ ነን ጋይስ። ምንም ሳይድ የያዝነው ነገር የለም። ከተጎዳች እሷ ጋር ነን አሁንም ጋይስ። ሁለተኛው አካውንቷም ሲዘጋባት ቪዲዮ አለ። ሁለተኛ አካውንቷም ተዘግቷል። ኧረ ጆከር ሳት እናውራበት። እኔ ፋራ አይደለሁም። ላሳይህ ቪዲዮ አለ ሲዘጋባት እያወራች ምን መሰለህ፣ ለማንኛውም ቀን የሚሆን ዛሬ አትግባ። ቆይ ጆካ ዛሬም ባትገባ መቼም ለብቻዋ ከገባች ለሽቀላ ነው። ጆከር ሳይኖር ከገባች ፈጣሪ ምስክሬን የማልፋታት ጆከር ሳይኖር ለማንም ሳይድ አልያዝም። ጆከር ለማንም ሳይድ ሳይዝ እኔ የሁለቱንም ሳልሰማ አልናገርም ያለው እሱ ነው። ሳይድ አልይዝም አለ፣ አስገብቶ በክብር አወራው፣ ወረደ እሱ። እኔም ፌር እንሆን ነው ያልኩት። ደግፈን ነበረ እኮ በቃ ሽንት ቤት ከተወራ በኋላ ትተናል፣ ነጥብ ጥለናል። አልመጣችም፣ ነጥብ ጥለናል። ማንም በተናገረበት መፍረድ የለብንም። ከአንዱ ጋር ሆኖ ሽንት ቤት ሆኖ በጣም ከባድ። ለማንኛውም ይመቻችሁ፣ ግን አትፍረዱ፣ ይመቻችሁ። እየተባልክ እኮ ነው ያለው። ምንድን ነው የምታወራው? ለምን ከሌላ አትገባም እንዴ? ከዚህ በላይ ምን ይምጣ?
ማንንም ሳይዳ ጃኒ አንዴ ቆይ ጆከር ለዚህ መልስ ስስጠኛል አይደለ? ምን አስፈራት? ሁለተኛ አካውንት እንዴት እንደሚዘጋ እናውቃለን ጋይስ። ያን ሁለተኛ አካውንትሽን መልሶ አካውንት ባን የሚል ከሆነ አንቺ ነሽ የዘጋሽው። አለቀ። እሱን በአዶናይ ትግባ። እዛ ላይ ሿሿ ማንንም አንቀበል። ኖ በአዶናይ ትግባ። እሺ ተዘጋ ይባል። እሺ እንመናት። በአዶናይ አካውንት ግቢ። ቀላል አንድ ሀሳብ ልስጥ። ጃኒ መቼም በፌክ አካውንት ትኖሪያለሽ። የእውነት እውነታ ካለሽ ቴሌግራም ላይ ትደውልልኝ። ያ ጆከር አንዴ ቆይ፣ የእውነት አንቺ ተበድያለሁ ብለሽ የምታስቢ ሴት ከሆንሽ የጆከር ቴሌግራም አካውንት ላይ ግቢ። እኛም አለን እዛ። አንድ ሰውን ኮንታክት ማድረግ ትችላለሽ። ኦልዌይስ እውነት እንደ ሴት በሴትነትሽ በደል ደርሶብሽ እዛ እያስፈራሩሽም ከሆነ የምትፈሪውም ነገር ካለ የተያያዛችሁትም ነገር ካለ ነገ ዋረዳለው ስሜ ይጠፋል የሚለውም ካለ ይሄ ህዝብ ከጎንሽ ይቆማል። የእውነት ተበድለሽ ከሆነ የእውነትም እየተበደልኩኝ ነኝ ብለሽ ካሰብሽ ብሊቭ ሚ ምንም ነገር በቃ እዚያ አሁን ሚዲያ ላይ ቢግ ዲል የሚባለው ራቁት ፎቶ ነው አይደል? ለምን እሱ አይኖርሽም? ይሄ ህዝብ ከአንቺ ጋር ይቆማል። እውነታው ግን ይውጣ። ካለበለዚያ ግን አሁንም እንደዋሸሽ እንዳጭበረበርሽ ይሄን ወደዳችሁም ጠላችሁም አንቺም ጆን ዳንኤልም ያነሳችሁ ይሄ ህዝብ ነው፣ የሚጥልሽም ይሄ ህዝብ ነው። ስለዚህ ለአንቺም ለወደፊት ለፊውቸርሽም ጥሩ ስላልሆነ ይሄ ነገር ሚዲያ ላይ የሚቀመጥ ስለሆነ በእንዲህ አይነት ውሸት መታወቅ አግባብ ስላልሆነ መተሽ አብራሪ። አሁን መተሽ ባብራራሽ ሌሎቻችሁ እየገባችሁ እኔ ጃኒ ነኝ ምናምን እያላችሁ በቴሌግራም ችግር የለውም። በሌላ ስልክ ነው ከላይ በማስወጣት ፈልጋችሁ ከሆነ አይቻልም። አለን ነይና ሀሳብሽን ስጪ። እዛ ጋር ጆከር አለ። አንድ አካውንት ቢዘጋ ተዘጋ እንበል። ሌላ አካውንቷ እንዴት ይሄኛው አካውንቷ እንዴት ይዘጋል? በምን? ያ ከሆነ ራስሽ እኮ ባን ማድረግ ትችያለሽ። ምን ሲስተም እኮ ምንም ገብታችሁ ማለት ትችላላችሁ። እንደተዘጋ አድርጌ ባን አድርጌ መፖሰት ይችላለሁ። አንድ ጥያቄ ጆከር ዳንተ ከቪዲዮ አለው የሽንት ቤቱ እኔ ቪዲዮ አለው። እንዴት ነው ቪዲዮ የሚልክልኝ? እኔም እንድልክልኝ አልፈልግም። መፊት ነው ስልኩን ያወሩበት በቪዲዮ ነው ያወሩት ወይስ ቪዲዮ አለው? ቪዲዮውን መክቶ ነው ለኔ የላከልኝ። አይ በቃ ከዚህ በላይ እኮ ምንም መልሱ እኮ በቃ እዛ ጋር ነው ያለው። ነገረ እኮ የደወለበትን ሰዓት አሳየ። ሽንት ቤት ላይ ቪዲዮ ካለ ሽንት ቤት ሆኖ ማውራቱ እንደደወለችለት ኤልሻዳይ ሁሉ እንደደወለች ሁሉ ተናገረ። ከዚህ በላይ ምን እናድርግ? እሱ መጥቶ ቁጭ ብሎ ትምጣና ፊት ለፊት ታናግረኝ፣ ይሄ ውሸት ነው ትበለኝ አለ። እሺ እኛ ምን ማድረግ አለብን? ይሄን ሽንት ቤት ሆኖ ቪዲዮ ማውራት ማለት መደበቅን ለማመጥቷል። መደበቅ ለምን መጣ ይልኝ እናቅርብላቸው። ሜቢ እሷ በህክምናም ወይ ሆስፒታል እንደምን ያላቀርብን በራሴ እኔ ከጆን ዳንኤል ጎን ነኝ። ወይ አንድ ነገር አክብሮ 100 ምናምን ሺህ ሰው አለበት ሐሳቡን ሰጥቶ የነበረበትን ጥያቄውን አክብረን ጠብቅ ያልነውን ደቂቃ ጠብቆ ነው የወጣ። በቃ አሁንም አለሁ ብሏል። ይምጣ፣ ከመጣች ይመጣል። በአዶናይ አካውንት ትምጣ። ለምንድን ነው እንደዚህ አይነት ሿሿ የምንሰራው ጋይስ? ሁሌ በውሸትና በተለያየ ነገር እንዴት ተከሰስ እንኖራል? ጆከር እንትን አለ የሳይኮሎጂ ችግር አንዳንድ ሰልፍ አቢዩዝ ራሳቸው የሚጎዱ ሰዎች ስማ፣ እኩልን አዳምጠኝ። ማንም እኩልን ልመጣልህ ነው። ራሴን ጎዳለሁ ከተውከኝ ከተውሽ አካውንት የተዘግቶ ምናምን ብላ ልታጫውተን እና አሁን ይሄ አደጋ የሆነው ምንድን ታውቃለህ? ራሷን አሉ እንደዚህ ሴቶች በር ቆልፎ ራሴን ገላለሁ፣ ጎዳለሁ፣ ፖሊስ ጠራለሁ ምናምን ያሉ በጣም የሚያስቸግሩ ሴቶች አሉ። ገባ? አሁን እነዚህ ሴቶች ምን ያደርጋሉ? ራሳቸውን ይጎዱና ጎዳኝ ይላሉ። ወንዱ ማረጋገጫ ካላመጣ በስተቀር የሴቷ አፍ ታምኖ ይፈረድበታል፣ ከማህበረሰብ ይገለላል ምናምን እና አሁን ጃኒ ይቅርታ ማለት ካለባት ይቅርታ ትበል፣ ማስረዳትም ካለባት አስረዳ እንጂ ማለት ነው። ነገ እንደ ምሳሌ ነው የሚጠቀሙባት። እድሜ ልኳን እንደዚህ ውሸታም ሴቶች አሉ እየተባለ ራሷን ማስመስከር ካልቻለች መጣ ይሄ የሆነው በዚህ ነው፣ ይሄ የሆነው በዚህ ነው ብላ ማሳየት ካልቻለች እንደሱ በጣም ችግር ያመጣባታል ህይወቷ ላይ። ይህን ታሳቢ ማድረግ አለባት። እሷ መጣ በቃ ደግሞ አይታለች። እሱ ጆን መጦ አንተን የጠየቀው በስነስርዓት ነው የተወራው፣ ተከብሮ ነው የወጣው። እሷም ተከብራ በስነስርዓት አውርታ ትወጣለች። አሁን ራሱ ቲፎዞ አላት። አሁን ራሱ እሱ አስመስክሮ ያን ያክል ነው የሚወዷት። ስለዚህ ይህንን ድል ተጠቅማ አንተም አስከብረህ እንትን ስለምትል ይህን ቻንስ ብትጠቀም ያዋጣታል ብዬ አስባለሁ።
ከልዋሴ ሌሎች ሴቶችም እንደዚህ የሚበደሉ ሴቶችን ያፍናል፣ አሚን ይይዛል። ውሸት ነው ምናምን ሊባል ስለሚያስችል መጣ ሀሳብ መስጠት አለባት፣ ግዴታዋ ነው። ይኸውላችሁ እሷ እያስቀመጠች ያለችው መግባት እንደማልችል እና በዚህ አካውንት ማውራት እንደማልፈልግ የተለያየ ነገር ስቶሪ ላይ ተቀምጧል የሚሉት ገብታችሁ ማየት ትችላላችሁ። ከዚህ በላይ ራስ መታመምም ህፃናቶችም አይደለን። አዎ ጆከርዬ ቴንኪዩ እንትኑን ስለሰጠኝ እና እኔ የምናገረው ሀሽታግ ሰላም ይኸውልሽ፣ አሁን እኔ ያየሁት ነገር ምንድን ነው? ሚዲያ ላይ እስናባውት ስለነሱ ሳይሆን የማወራው ሚዲያ ላይ አንድ ነገር ሲመጣ እኔ ተበድያለሁ ብዬ ከወጣው እውነት ላይ ተበድያለሁ ብዬ ሚዲያ ላይ ከወጣው እውነቱን ማምጣት አለብኝ። በቲፎዞ በፖሎር በቪው የምትራመዱ ሰዎች አላችሁ። ሴት ልጅ ስትበደል ማንኛችንም ሰው በሴት ሳይድ እንቆማለን። ሴቶችም እኮ አሉ። አሁን ስለ ጃኒ ሳይሆን ሴት ሆኖ ቤት ውስጥ ወንድነትን የሚነጥቁ ሴቶች አሉ። ጋይስ ሴት ተበድላለች ብለን ወንድ ልጅን እየበደሉ የሚቀመጡ ሴቶች አሉ። እውነት ያማል። ትሳደባላችሁ። ኦፍኮርስ ጀግና ሴቶች ቤት ውስጥ አሉ። ግን ወንዱም እየተበደለ እንደ ሴት ወንድነቱ የሚነጠቀ ወንድም አለ። ሚዲያ ላይ እየመጣችሁ በፎሎወር በቪው የምትጓዙ ሰዎች አላችሁ። አንድ ሴት ቂጧን ጥላ ራቁቷን ገንዘቡን አውጥቶ ብዙ ነገር የምታፍኑና በሴት ልጅ ቂጧን ጥላ ራሷ አሳልፋ ራሷን እንደሰጠችው ፎቶ ወጣችሁ ይሄ ኤአይ ነው ብላችሁ የምታፍኑ፣ ከዛ ዘኔክስት ዴይ ደግሞ አይናቸውን አፍጥጠው ጁንቴ ይግባላችሁ እያሉ ደግሞ ድራማ የሚሰሩ ሴቶችን የምታግዟቸው እናንተ ናችሁ። በቃ ተበድላ ከሆነ በእሷ ሳይድ ነው የምንቆመው። ግን ወንድ ልጅ እየረገጣችሁ ሴት ተበድላለች የምትሉ ሴቶች አንሰማችሁም። እኛ ደግሞ ፌር ነው የምንሆነው። ሴቷ ከተበደለች በሴቷ ነው የምቆመው። ወንድም ሲበደል አብሬ ነው የምቆም። እኔም የወንድ እህት ነኝ። እኔ የ7 ወንድ እህቶች ነኝ። ቁጭ ብላችሁ ግን እዚህ አታራምዱ፣ ሪቬንጅ አትስሩ። በፎሎወር እና በቪው እየመጣችሁ ሀይድ አታድርጉ። ነገር ነገ ሰው ቢሞትም እናንተ ራሳችሁ ነው ሰውን የምታስገድሉ፣ ፎሎወሮች ቪር የምታበዙ ሰዎች። በቃ እውነት ይወጣል። ከተበደለች መጣ፣ እሷን መብት ይሰጣታል። በእሷ ሳይድ እንቆማለን። እኔ ለሁለቶችም ተከታያቸው ለእንትና ነኝ ተከታዩ፣ እንዲያውም ለጃኒ የሆነ ሰዓት ጃኮ ሲዘጋ እንጂ ለእንትና ተከታዩ አይደለሁም ጭራሽ። ሳይድ የምይዝበት የሚያገናኘኝ ቁጭ ብዬ ማያቸው ሰዎችም አይደለሁም። እኔ ንቄያቸው ሳይሆን ማያቸው አይደለሁም። በቃ ግን እውነት ሲወራ እውነትን አውሩ። በቃ ቤትሽን እየከፈትሽ መሄጃ የለሽም። እንግዲህ ጃኒ እንዲሆነች በይ ቁጭ ብለሽ መሄጃ የለሽም። እያንዳንድሽ እንዲህ ነው መነገር ያለባችሁ። እያንዳንዳችሁ ቁጭ ብላችሁ ሴት ተበድላለች እያልሽ ቁጭ አትበይ እዚህ። ማሜ ግን እዚህ ላይ ማለት ነው ጊዜ ቲፎዞ ቢይዙም አሁን እሷ ስለቀረች እኮ ቲፎዘነቱ ይቀራል ማለት ዳስራምሳይሱን እኮ ነው የምልሽ። ያ በመቅረቷ ንቀት እኮ ነው ለቲፎዞ ያሚን ለፈሎወሮቿ ንቀት። ማኛውን አስገባው ነው መጀመሪያ ላመንሽበት ነገር ሚዲያ እስካመጣሹ ድረስ ተጠያቂ ነው። በቃ እሷ ስታርት ካረገችው መጣ መናገር አለባት። በቃ ቁጭ ብላችሁ ሰውን አትደባብቁ በፎሎወር። የለም እንደዚህ አይነት ነገር ጋይስ። እንደዚህ እያላችሁ ነው ቲክታኩን ያሳራችሁ ጠቅላላ። ዋናው ግን አሁን የልጅቷ ደህንነት ደግሞ እየፖሰተች ነው ብላችኋል። ደግሞ ደህንነት እኛ ወንዶች ሴት ልጅ እንደዚህ ሆነ ብላ አልቅሳ ስትመጣ በቃ በሀሰት የምትከስና ወንድ ልጅ የሚበደል ከሆነ ወንድ ልጅ አንድ ጊዜ እናንተ ተናግራችኋል አይደል? ወንድ ልጅ ሆኖ ስንት ነገር አውጥቶ ስንት መስዋዕትነት ከፍሎ እውነት እየከዳችሁ እየሄዳችሁ ከሌላ ወንድ ጋር የራስ ጉዳይ እያላችሁ ስንት ወንድ የታመመ ራሱን ያጠፋ የለም በማይሆን ለምንድን ነው ወንድ ልጅ ሁሌ ዝቅ ተደርጎ የሚታየው ኢትዮጵያ ውስጥ? ኧረ ስንት ጉድ አለ እዚህ አሜሪካ ብናወራው እኮ አንተ። አሁን ላይ እኮ በዳይ የምትባሉት እንደውም በሚዲያ ላይ ሴቶች ናችሁ፣ ወንድ አይደለም ሴቶች ናችሁ። ስንት ሴቶች አሉ የወንድን መብት የምትነቁ አላችሁ ቤታችሁ ቁጭ ብላችሁ ጋይስ። ስንት የወንድ ገንዘቡን ንብረቱን ከስክሶ በተለያየ ሀገር ትሆንኛለሽ ብሎ ወይም አሜሪካ የተለያየ ሀገር ተቀምጦ የቤት ኪራይ እየከፈለ ብዙ ነገር እያደረገልሽ ከሌላ ወንድ ጋር ግን የሌላ ህይወት ያላችሁ ናችሁ ብዙዎቻችሁ።
በሴትነት ይጠቀማለሁ ብለሽ የምታመጪው ነገር የለም። ውሸት። እስካሁን አካውንት በሌላ በአዶናይ አካውንት መንጣት ትችላለህ ልጅቱ። እስካሁን እኔ ከሁለታቸውም ጎን ነበርኩ። አሁን ግን ከጆ ዳንኤል ጎን ነኝ ወንድ ስለሆንኩ። በቃ ማንም እናት የወለደችሽ እናት የወለደ መት ትነካኛለህ። እኔ በማንም ሳይድ አልሆንኩም። ፌር እንሆን ብዬ ነው የመጣው። አሁን ባየው ፌር አልሆንም። ምሳሌ ነው አካውንት የተዘጋ ለሁለቶችንም እንስማ። ፌር እንሆን ያልኩኝ እሱ መጥቶ ሲናገር አሁን ሳይድ ነው የምንሆነው። ስሚ በሌላ አካውንት እኮ መንጣት ትችላለች። መታ አላስረዳችም። ለአንቺ መጻፍ ለእኔ መጻፍ ትችላለች። ማሜ አትደብቁ። እኔ አልደበኩም። ኖ እኔ መጀመሪያ ስለዚህ እስካሁን ደቂቃ ልጅ መጥቶ ክስ ይዞ የደወለችበት መጀመሪያ ስመጣ ፌር እንሁን ከሷም ከሱም እንስማ ብዬ ነው የመጣው ነው የምልህ። አሁን ግን እሱ መጥቶ ስለተናገረ በእሱ ሳይድ ነኝ እኔ። ጋይስ ዳሴት መጣ እስካልተናገረች ድረስ በጣም ነው የሚያሳፍረው። እኔ በጣም ማዝነው ምንድን ነው ቆይ መለጠፉ ምን አስፈለገ? መተማታውራ ከሆነ መለጠፉ ምን አስፈለገ? እጀኔ ቆረጠኝ የተለተለኝ እሱ ነው አለች አይደል? ምን አስፈራት? ወንድ ልጅ ለምንድን ነው ሁሌ የሚገፋው? ሴት ስለሆነ ጋጋታ ልጁ እኮ ተናገረ። ትላንት የዋንትያን ስላየች ከኔም ጎን እንደዚህ ይቆሙልኛል ብላ አስባ የፈጠረችው አጀን ባን ማድረግ ትችላለች። ባን የሚለውን መጽሐፍና ሲስተም አለው። ቲክታክ እንደሆነ ብዙ ነገር አለ። አሁንም መስናለይት መግባት ትችያለሽ ካለሽ እዚህ ጋር ለአንቺ የሚጠቅምሽ ገብተሽ መናገሩ ነው። ለምን እናንተ በዚህ ያው እንትን ስላላችሁ ማሜ መጣር የለ ልጁን ቅድም ስንነጋገር እየሰማሽ ነው። ከመጀመሪያ ጀምራለሽ ዮኒን አስወርድልኝና ልግባለኝ ገባ ትምጣ። እሷም ጎን በጎን ሆናችሁ መነጋገር ትችላላችሁ። አዎ ትምጣ። ለተናገርኩን ነገር ውሸት ነው ብላ ትክሰሰ ፊት ለፊት። ከዚህ በላይ ምን አለ? 100 ምናምን ሺህ ሰው ተቀምጦ አይ ሴት ስለሆንኩኝ በሴትነቴ ስላለቀሽ ተደረግሽ ማለት ሰክሬ ማልቀስ እችላለሁ። ምን አዲስ አበባ ያላችሁ እኮ ከጫፍ እስከ ጫፍ ቲክታከሮች ብዙ የተለያየ ህጉ የማይፈቅደውን ነገር በዛ ላይ እኮ ራሳችሁን ትስታላችሁ። ያን እየተጠቀማችሁ ማናቅ ነው እንደሚመስላችሁ። ከጫፍ እስከ ጫፍ ከእያንዳንድሽ በአካል ሁሉ አውቃችኋለሁ። ምን ክህደት አለው? የጀርባ ህይወታችሁን ከጀርባ በኩል ከቲክታክ በኩል ከቲክታክ ውጭ ያለ ህይወታችሁን እናገር እንዴ። የራስሽ አካውንት ቢዘጋብሽ የባልሽን አካውንት ይዘሽ መምጣት ትችያለሽ። እኔ ለማንም ተለማምጬ ለማንም አንገት ደፍቼም አልፍሰው አዲስ አበባ ላይ ዓመት ሙሉ ስቀመጥ አይቻችኋለሁ። እያንዳንዳችሁ ግማሻችሁ ተሰክራችሁ ሻታችሁ ተጠርጎላችሁ መኪና ተጠርቶ የምትወሰዱ እንደ ቃሬዛ እንደሞተ ሰው የምትወሰዱ አላችሁ። ሌሎቻችሁ ዛሬ አንዱ ጋር ትውላላችሁ፣ ሌላ በሁለተኛ ቀን ከሌላ ሰው ጋር የምናያችሁ አላችሁ። ምን አዲስ አበባ ያለ እያንዳንዳችሁ በየክለብ ላይ አታገኟቸው? ለምንድን ነው የሚዋሸው? ምን ትደባብቃላችሁ? ጆከር ቤቴ ላይም ዳኛቸው አስገባኝ እያለች ነው። እንዴት አለች? አበባ ስጪ ቤቲ፣ አበባ ስጪ። ወንድ ልጅ ቲክታክ ላይ እየተገፋ ነው። ወንድ ልጅ ሴት ልቂቷን አሳምራ ፀጉሯን ተበጃጅታ መታ ገንዘቡን ከበላች በኋላ በወንድነቱ ተሸማቆ አንገቱን ደፍቶ ራሱን የሚያጠፋ ወንድ አለ። ወንድን አትበድሉ። በቃ አዎ፣ አይ ሁሉም አይደለም። ሙሉ አይደለም ጆከር። ይኸውልህ ቤት ውስጥ ሪስፖንሲቢሊቲ ማይወስድ ወንድም አለ። እንደዛ አይነት ሰው ሁለት ነገር በእኔ ከያዝኩት ነገር አንደኛው ሽንት ቤት ማውራቷ፣ ሁለተኛ ደግሞ የበደላትን ይሄ ሁሉ የበደላትን ሰው አዲስ ጓደኛ ከያዘች በኋላ ለምንድን ነው በተደጋጋሚ እስር ቤት ላይ ጠየቀችው? ለምን ደወለች? እኔ ጥያቄ ሆኖብኝ ከወጣ በኋላ ለምን ደወለችለት? እናንተ ትክክል ለምን ጠየቀች? አይደለም አዶናይ ጋር ሆና ለምን ደወለችለት? የደወለችበትን ሰዓት እና እስከ ቪዲዮ ፖስተልሽ እኮ ምንድን ነው የምትሉት? አሁን እሱን መታ ማረጋገጥ አለባት እኮ ነው። አሁን ይሄ እውነት ሲያወጣው ነገር አይሆን
ማረጋገጥ አለባት። እሷ ብላ እኮ አምናችኋት ነበር። እሱ ደግሞ ማስረጃ ሲያመጣ ለምንድን ነው አይታመን እኮ አለመምጣቷ ጥፋት ነው እንጂ አሁን እሷ አለመምጣቷ ውሸት ነው እንጂ ያሳየው ነገሩ እኔ መደምደሚያውን ልስራ አለመምጣቷ ውሸት ነው። ፕላስ ደግሞ መደምደሚያውን ነገር ለመለጠፍሽ አንድ ደቂቃ ረንደማችሁ የወሬ ጥማት ፊት እያደረጉ ነው። እሱም በናዩ ላይ ቺት ያደርጋል። ምክንያት ሀቅን ይዞ መጥቶ ልጁ ተናግሯል። በቃ ለምን ቆረጠኛለች ሳይቆርጣል? ይሄ በህግ የሚያስጠይቅ ነገር ላይ ስትይ አልነበር? አንዴ ጆከርዬ አሁን እሷ መጣ ተናግራ ጆን ዳንኤል ባይገባ ምንድን ነው የምታደርጉ? አልቆለት ነበረ። ጆን ዳንኤል ጥፋተኛ ነው። እንደዛ አድርጋችሁ ማየት አለባችሁ። ነገር ቅድም ለምንድን ነው ሰዓቱንና ደቂቃውን ዮኒ ማኛ ራሱ ይምጣና ያሳየን አለ። ዮኒዬ መጥቷል፣ ላስወጣ አልኩት፣ በክብር አስወረድኩት። ጆን ሀሳቡን ጨርሶ 2 ደቂቃ ጠብቃታለሁ፣ ጠበቀ። ትምጣና ፊት ለፊት ታዋርደ ሲል መግባት ከገባች ቅሬታ አይፈጠርብህም ማለት ምንም ችግር የለም። ትምጣና የከሰሰችኝ ነገር ትክሰሰ ፊት ለፊት ጠበቅን። አካውንቴ ባንተ ተደርጓል። የኛም ኧረ እባክሽ ሰላም ነው። ንፍጣም የለም። ሚዲያን ከእናንተ በፊት ነው እኛ የጀመርነው። ባይተው ያሳስራል። ሰው ቆረጠኝ ብላ ጆኮ 2 ደቂቃ ሰጥተናል። ፕሊስ አንድ ነገር ተናገሩ። እሺ በሰላም ብያለሁ ሁላችሁንም ከላይታችን በመጀመሪያ እስቲ ፎሎ እንደራረግ። ፎሎ አድርጎኝ በመቀጠል እኔ አንድ ጥያቄ አለኝ። የመጀመሪያው ነገር እኔ አሁን ይሄ መደፈር አለመደፈር ምናምን የሚለው ወይ ወንድ ጠየቀኝ አልጠየቀኝ የሚለው ኢትዮጵያ ውስጥ እኮ በነፃነት እኮ እናቶች እኮ ሞለክሲዎች፣ ቄሶች ምናምን የሚደፈሩባት እኮ ሀገር ነች አይደል ኢትዮጵያ? ምንድን ነው ብርቁ? እኔ በጣም ይሄ ነገር እንደ እንትን ተጋነነ። አንደኛ ይሄ አጀንዳ ዛሬ ሀገር እርስ በርስ ጦርነት እየተደረገበት ያለ ብዙ እናቶች እየሞቱ ያሉበት ብዙ ሕዝብ ዋጋ እየከፈለበት በረሃብ እየተሰቃየ ያለ ፖለቲካ ነው እንዴ እየሰራን ያለ ነው? ጆከር ይወራው እኮ ስለ ልጆቹ ብቻ ፖለቲካ መሰዳደር መገለማመጣት ትችላል። ሀሳብሽን ስጭና ሀሳባችሁን ሰታችሁ መለያየት እንችል ያ እና ምንድን ነው ጆኮ ይሄ አጀንዳ የመንግስት አጀንዳ የአማራ ተወላጅ የሆነ ሰው በአሁኑ ሰዓት ሌላ አጀንዳ ሊኖረው ይገባል። ምክንያቱም የራሱ ህዝብ ችግር ላይ ነው ያለው። ቤት የጥያቄዎች ቀጥታ ወደ እኔ ነው። የመንግስት አጀንዳ ሊሆን ይችላል። አንተ ብሔርተኛ ነህ፣ ነፍጠኛ ነህ። ምንም አጀንዳ ሊሰጠኝ አይችልም። ነገም ዛሬ ነው ጆኮ ያገባናል ወይ? ምክንያቱም አሁን እዚህ ቦታ ላይ የተቀመጠ አብዛኛው የመንግስት አጀንዳ ነው። ትናንትና ሌላ ሰው ሁሉም ሰው ተከትሎ እዛም አንጀባ መምጣቱ አይቀርም። በአጭሩ መዝጋት ካለ መቶ ሺህ ሰው ጆኮ ቤት ዛሬ ሲገባ የገባው ይሄ ምልሽ ኖርማሊ የተለመደ የቲክቶክ ሰው አይደለም። ዛሬ አማራው ከኔ ጀምሮ ቁጭ ብሎ እየተመለከተ ነው የነበረው። እኛ ይሄ ነገር በአሁኑ ሰዓት አይመለከተንም። የራሱ ህዝብ እየነደደና እየሞተ አንድ ቀን ሳይጨንቀው ፍትህ ለማይጠይቅ ማንም የቲክቶክ ወንበዴ ለእኛ አይመለከተንም። አጀንዳ አድርገን በኛ በህዝባችን ላይ መጫን ያለብን አይመስለኝም። ጆኮ ሪስፔክት አዎ እኔ አመሰግናለሁ። ሁላችሁም ቤትያ ማሜም ሁላችሁም አከብራችኋለሁ። እኔም እችን ነገር ስላሰብኩና ነገሩን ለማጣራት አምጥቼዋለሁ። እነሱም ጆን ዳንኤል መጥቶ ባልተቤቱ አላደረግኩም ብሎ ሲወጣ ያችኛቱ አልመጣችም፣ ግን አለች። ግን እዚህ ጋር ማስረዳት የምፈልገው ነገር ሚዲያው ሆነ ምድር ላይ ሆነ ባለጊዜ እኛ ነን። እንደ
ሞትን እንዳለቀስን አልኖርም። እዚህም የተሰበሰበው አማራ ደጋፊ ነው። ወደ ፖለቲካው ዘርፍ ከገባን በዚህ በማምታታትና በማጫጫ የተለያዩ ፌመሶችን ገንዘብ በመክፈል አጀንዳ የሚያስቀጥል ከሆነ ዛሬም አቋርጠነዋል፣ ነገም እናቋርጠዋል፣ ከነገ ወዲያም እናቋርጠዋል። አቅም እንዳለ ማሳየት እንፈልጋለን። አጀንዳ መሆኑን የምታውቀው የብልጽግና አክቲቪስቶች ፌስቡክ ላይ ያሉ እነ ሙክታብ እነ ተሙ ምናምን የሚባሉ ሰዎች የእነዚህን ልጆች ቪዲዮ አሁን ሙክታብ የሚባል ሰውዬ የዚችን ልጅ ፎቶ እና የልጁን ፎቶ በመለጠፍ እየጽፏል። እነ ሙክታብን የሚያክል ሰዎች ሚስ ይሄ ይህንን ህዝብ ብሬኖች በማድረግ የተጠመደ መንግስት ስራዬ ብሎ ያመጣው አጀንዳ እውነትም ቢሆን በሐሰት ህዝቡ ከሚምታታና አጀንዳውን በዚህ ቆርጬዋለሁ። አመሰግናለሁ ስላስገባኝ። ቴንክ ዩ ቬሪ ማች። አሪፍ ነው ያደረከው፣ እግዚአብሔር አሪፍ ነው ያደረከው። ብዙ ነገር ተምረናል። ባይኒ ሚንስ ይሄ አንዳንድ ጊዜ አሎም በሆንም ለሚመጣው ነገር ኃላፊነት ወስጄ በሁለቱም በኩል ማየት እንዴ ምንም ቢሆን እኮ ለማህበረሰብ ስለሆነ አላማ በባሊ በቦሌም ሰው የሚማርበት ነገር የቤቲ ሀሳብ ደግሞ የምገዛው የማንን ሀሳብ መሰለህ? የቤቲ ብሔርተኛ ስለሆነች ይህ ብሔርተኛ የሚሰጠኝን ነገር መቀበል ግዴታ ነው። እየሞትን እየተገደልን ዛሬ ሆነን ቀረም ከሞላ ጎደል የሚሰራበትን ነገር ስንት የሚወራበትን ነገር እኮ በማንም ተርኪ ምርኪ ወሬ ሰው እንዳይያዝ ነው። ስለዚህ በአጭሩ መዝጋት አለባቸው በሚል ነው እንጂ ትክክል ነው ያወራችሁን ነገር እኮ ትክክል ነው። እኔም ለወርድ ነው አንድ ላመስን ጆከር በጣም አመሰግናለሁ። ሆነን ቀረም ማለት ነው። እችን ነገር ልበል አንድ ደቂቃ ምናልባት ሁላችሁም ቴንኪው ስለመጣችሁ አመሰግናለሁ። ሁለቱም ጓደኞቼ ናቸው። ይህን ነገር አምጥተን ፊት ለፊት ማነጋገር ለእኛ የሚጎዳን ነገር የለም። ሁለተኛ ነገር ዛሬ ግን ከትንሽ እስከ ትልቅ እሷ መታ የተናገረችበት ወይ ትክክል ነው፣ የሰጠችው ሀሳብ ትክክል ነው። ለምን ካልከኝ ከቄስ እስከ ሼክ ከባለስልጣን እስከ ባለሀብት አንድ ባለሀብት ብቻ ነው ዛሬ ለእኛ የቆመና ለአማራነቱ ከሀገር ለቆ ተሰዶ አንድ ወርቅ ዋይተ ነው ብቻ ነው ራሱን ተሰዶ በአማራነቱ ይታገላል። ማምዬ ቴንኪው። ሌላው ባለሀብትም ሆነ ሼክም ቄስም ሆነ የአማራ ሞት ማንም ሲጨፈጨፍ ዛሬ በጅምላ ስንገደል ስንጨፈጨፍ አማራ ሆኖ እጃቸውን አጣጥፈው የሚመለከቱ ብዙዎች አሉ። እኔ ችግር የለብኝም። ኦኬ እኔ ደግሞ እንደኔ ያ ሰፊ ማህበረሰብ ከአያቶቻችን ጀምረው ኢትዮጵያን አልቆረቆሩም፣ ኢትዮጵያን ከፍ አላሉ።